የስኳር ህመም ሳይታሰብ ለከፋ አደጋ ሊዳርገን ይችላል። ዛሬ ተፈጥሯዊ የጤና መጠበቂያ ምርቶች ለስኳር ታማሚዎች እንዴት እንደሚረዷችሁ አብረን እንመለከታለን። ይህ የምትመለከቱት ኪንግስ ኦፍ ኸርብስ ወይንም የእጽዋት ንጉሥ በመባል የሚታወቀው ሬሺ መሽሩም ነው። ኢንሱሊን ሴንሲቲቪቲን በማሻሻል ትልቅ ስራን ይሰራል። እንደዚሁም ደግሞ ስፓይሮሊና ነው። ስፓይሮሊና መልቲ ቫይታሚንስ መልቲ ሚነራልስ ነው። ኢንፍላሜሽኖችን ለመቀነስ ይረዳል። ከዚህም ባሻገር ደግሞ እዚህ ጋር የምንመለከተው ሞረንዚ ነው። ይህም ሆርሞንን ባላንስ ለማድረግ በእጅጉ ያግዛል። ታዲያ ለስኳር ታማሚዎች በስኳር አማካኝነት የሚመጡ ችግሮችን ለመቅረፍ ብሎም ደግሞ የቆሽትን ተፈጥሯዊ ተግባር በማጠናከር ወደ ቀድሞ የጤንነት ስርዓታችን እንድንመለስ ትልቅ እገዛን ያደርጉልናል። ስለዚህ እነዚህን ምርቶች በመጠቀም ጤናችንን መጠበቅ እንችላለን። ለበለጠ መረጃ በዋትሳፕ መስመራችን መልእክት ይላኩልን። የት እናገኛለን ለምትሉ በአውሮፓ፣ በአሜሪካ፣ በአረብ ሀገራት፣ በኢትዮጵያ እንዲሁም በሌሎች የአፍሪካ ሀገራት ሳውዝ አፍሪካን ጨምሮ ቅርንጫፍ ቢሮዎቻችን ላይ ማግኘት ትችላላችሁ። ዋትሳፕ ላይ መልእክት ላኩልን። የበለጠ የጤና መረጃዎች እንዲደርሷችሁ ደግሞ የፕላስ ምልክቷን በመንካት ፎሎ ማድረጋችሁን እንዳትረሱ።